ሶስተኛው የቅዳሴ ጸሎት ሰማያዊ ሥርዓት ነው። ምናዊ ሥርዓት? ሰማያዊ ሥርዓት ነው። ቀላል የማይባል ሰው ቅዳሴን የማያስቀድስባቸው በጣም ብዙ ምክንያቶች አሉ። ከነዛ መካከል አንደኛው ምን መሰላችሁ? ምድራዊ የሆኑ ሰዎች የሚያውቃቸው ቀሳውስት የሚያውቃቸው ዲያቆናት ስለሚሳተፉበት ጸሎቱ ላይ እንዲሁ ጸሎቶቹን ዝም ብለው ተገኝተው ከመሳተፍ ባለፈ ሌላ ቁም ነገርና ፋይዳ ያለው ስለማይመስለው ነው። ክርስቲያኖች ልብ ብላችሁ ስሙ። የቅዳሴ ጸሎት ላይ መስዋዕት አቅራቢም መስዋዕት ተሰዊም መስዋዕቱንም ተቀባይ ሆኖ የሚገኘው ራሱ ባለቤቱ ጌታችን ኢየሱስ ክርስቶስ ነው። ልብ ብላችሁ ሰምታችኋል። ስለምናቀርበው ህብስትና ወይን እንኳን ካህኑ ጸሎት ሲያደርግ እኔ ባርኬዋለሁ እያለ አይናገርም። እኔ ቀድሼዋለሁ እያለ አይናገርም። ባርክዮ ለዝንቱ ጽዋ፣ ጽዋውን ባርከው ህብስቱንም አንጻው ምረጠው እያለ እሱ ራሱ ከጸላዮቹ መካከል አንዱ ሆኖ ነው የሚናገረው። እሱ ራሱ ከክርስቶስ ጋር አንድ ለመሆን ተሰይሞ የቆመ አንድ እንደራሴ ነው። ራሱ ክርስቶስ ነው ሁሉንም ነገር የሚያደርገው። አላወቅንበትም እንጂ ክርስቲያኖች ቅዳሴ አስቀድሳችሁ ስትወጡ ሲራመድ ያያችሁ እገሌ የሚባለውን ቄስ አይደለም፣ በገሌ ቄስ ውስጥ አድሮ ክርስቶስን ያያችሁ።